ጤና ይስጥልኝ ቻናሌ ቤተሰቦች ባላችሁበት ሁሉ ሰላምን እመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። በቆይታችሁ ላይ ቻናል ሰብስክራይብ አድርጉ፣ የደወል ምልክቱን ብትጭኑ ሁሌም ይደርሳል። አብረን እንቆይ። ዛሬም የሚያስደምጣችሁ መረጃ ኢየሱስ ክርስቶስ የታደመበት ሰርግ ጉዳይ ምን ይመስላል? የቃና ዘገሊላ ሰርግ ክስተትም አስደምጣችኋለሁ። አብረን እንቆይ ግብዣዬ ነው። በመጽሐፍ ቅዱስ ውስጥ ሰርግ በተለያዩ ቦታዎች ላይ ተጠቅሷል። እናም የተለያዩ ትርጉሞችንም ይዟል። በተለይም በዮሐንስ ወንጌል ምዕራፍ 2 ላይ ተጠቀሰው የቃና ሰርግ ልዩ ትኩረትም የሚስብ ነበር። በብሉይ ኪዳን በአዲስ ኪዳን ጊዜያት ሰርግም ትልቅ ማህበራዊ ክስተት ነበር። በሰርግ ላይ መገኘት ማለት ለቤተሰብ ያለው ፍቅርና አክብሮት የሚያሳይ ሁኔታ እንደነበረ፣ በአዲስ ኪዳንም ውስጥም ደግሞ ሰርግ እግዚአብሔርና የሕዝቡ ግንኙነት ምሳሌ ሆኖ ቀርቧል። ኢየሱስ ራሱን ሙሽራ አድርጎ ቤተክርስቲያን ደግሞ ሙሽሪት አድርጎ የሚገልጽ ሁኔታ ነው። በዮሐንስ ራእይ 19 ምዕራፍ ላይ ቁጥር 7 ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴትም እናደርግ ክብሩም ለእርሱ እናቀርብላል። እግዚአብሔርን ከሰዎች ጋር ያለው ፍቅርና ግንኙነት የሚያሳይ ክስተት ነው። የቃና ሰርግ በዮሐንስ ወንጌል ምዕራፍ 2 ላይ ተጠቀሰው የቃና ሰርግም ኢየሱስ የመጀመሪያ ተአምራት የተደረገበት ሰርግ ነበር። ኢየሱስ ውሃን ወደ ወይን ጠጅ ቀይሮ የሰርግን በዓልም አደምቋል። ይህ ተአምር ኢየሱስ መለኮታዊ ኃይልና ክብርን የሚያሳይ ሁኔታ ነው። ይህ በዓልም የእግዚአብሔር ጸጋና ደስታ የሚያመለክት ሁኔታ ነበር። የቃና ሰርግ ኢየሱስና የቤተክርስቲያን ምሳሌ ተደርጎ የሚወሰድ ነው። የወይን ጠጅ መቀየሩ የእግዚአብሔር ጸጋና ደስታ ያመለክታል። በመጽሐፍ ቅዱስ ውስጥም ሰርግ ማህበራዊ ክንውንና ከመሆኑም ባሻገር እግዚአብሔር ከሰዎች ጋር ያለው ግንኙነት የሚያሳይ ምሳሌ አንዱ ነው። ነገር ግን የዛሬ ባላቅም በአይሁድ ባህል ላይም ሰርግ ትልቅ ማህበራዊ ክስተት ነበር። ሰርግ የቤተሰብና የጓደኛ መሰባሰቢያ ስፍራ ከሆኑ አንዱ ነው። በሰርግ ላይ መገኘት ማለት ለቤተሰብ ያለው ፍቅርና አክብሮት የሚያሳይ ዋና ሚና ይጫወታል። በዚህ አስገራሚ ሰርግ ላይ የታየው ነገር ግን ለማመን የሚከብድ የመጀመሪያ ምልክት ነበር። በዛ ሰርግ ላይ የመጀመሪያ ምልክቱ ተደርጓል። ውሃን ጠጅ ወደ ውሃ ሳይሆን ውሃ ወደ ወይን ጠጅ የተቀየረበት ሰርግ ነበር። ማንም ሊያደርገው የማይችል መለኮታዊ ኃይል ክብር የታየበት ሰርግ ነበር። ደቀ መዛሙርቶች ያላቸው እምነትን እንዲፈትኑ ያደረገበት ሰርግ ነበር። የእናቱ ሚና እንደሆነ የታየበት አስደናቂ ሰርግ ነበር። በዛ ሰርግ ላይ የኢየሱስ እናት ማርያም ትልቅ ሚና ተጫውታለች ተብሏል። ማርያም የሰርገኞችን ችግር ለኢየሱስ መቅረቧ ብትችልም ኢየሱስ መለኮታዊ ኃይል እንደገለጠ አድርጋለች የሚሉ በርካታዎች ናቸው። ከዛ የተነሳ እምነትና የቃና ዘገሊላ ሰርግ ኢየሱስና የቤተክርስቲያን ምሳሌ ተደርጓል። የወይን ጠጅ መቀየሩ የእግዚአብሔርን ጸጋና ደስታ ያመለክታል። የቃና ዘገሊላ ሰርግ ለኢየሱስ ትልቅ ትርጉም ያለበት ክስተት ነበር። አስገራሚ ድንቅ የሆነበት የተመዘገበው የመጀመሪያ ምልክት የተደረገበት መለኮታዊ ኃይልን የገለጠበትና የእናቱ ማርያም ትልቅ ሚና የተመለከተበት ክስተት መሆኑን አስረግጦ ተናግሯል። ሰርጉ አስገራሚ ቢሆንም በዛ ሰርግ ላይ የተጋኘበትና የተቆጠረበት ሰዎች ግን ቁጥር በትክክል አይታወቅም። በሰርጉ ላይ የተገኙበት ሰዎች ቁጥር በትክክል መናገር አይቻልም። ምክንያቱም በመጽሐፍ ቅዱስ ውስጥም ሰዎች ቁጥር በዝርዝር አይተቀመጠም። ነገር ግን ከዛ ክፍል የምናገረው ጉዳይ ኢየሱስና ደቀ መዛሙርቱ በሰርግ ላይ እንደታደሙ ቃሉ ይገልጻል። ሰርጉ በተካሄደበት በቃና ገሊላ ከተማ መሆኑንም ወንጌል በይፋ ተናግሯል። በሰርጉ ላይ ኢየሱስና የኢየሱስ እናት ማርያም እንደነበረችም ተረጋግጧል። በዛ ጊዜ የነበሩ ባህልና የሰርግ በዓላት ሁኔታ ማህበራዊ ክንውኖች ስለነበሩ ብዙ ሰዎች እንደተገኙ መገመት ይቻላል። ሆኖም ትክክለኛ ቁጥር ግን ማወቅ አልተቻለም። እስካሁን ድረስ በአስገራሚ ሁኔታ በቃና ከተማ ውስጥ የተደረገው ሰርግ በዓል ላይ ተከናውኖ ተአምር እስካሁን ይታወቃል። ወይን ጠጅ ባለ ጊዜ ኢየሱስ እናት ወይን ጠጅ እኮ የላቸውም በማለቱ ብትናገርም ማርያም የሰርገኞቹን ችግር ለኢየሱስ እያቀረበች መሆኑንም አይረሳም። ምክንያቱም የሰርጉ አዘጋጁ ወይን ጠጅ አልቆበታል። ኢየሱስ የተናገረው ነገር ግን አስደንጋጭ ሀሳብ ይመስላል። አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ግን አልደረሰ በማለቱ ተናግሯል። ኢየሱስ ከእናቱ ጋር ያለው ግንኙነት የሚያሳይ ሀሳብ ሆኖ ተመዝግቧል።
ተመዝግቧል። አንቺ ሴት ማለቱ የናቃት ቃል ሳይሆን ያክብሩት ቃል ነው ብሎ ብዙዎች ይስማማሉ። ጊዜ ገና አልደረሰም ማለቱ ኢየሱስ የእግዚአብሔርን ፍቃድ ለመፈጸም የተወሰነ ጊዜ እንደነበረው ያመለክታል። እናቱም ለአገልጋዮቹ የምላችሁን ሁሉ አድርጉ ያለችበት ጉዳይም አስገራሚ ነው። ማርያም ኢየሱስን ምን እንደሚመስል የምታወቅበት እና አገልጋዮቹም ያላቸው ምንም ጥያቄ በሱ ላይ እንዲጥሉ አድርጋ ተናግራለች። ማርያም የሰርገኞቹን ችግር ለኢየሱስ ያቀረበችበት መሆኑ ኢየሱስ የእግዚአብሔርን ፍቃድ ለመፈጸም የተወሰነ ጊዜ እንደነበረው ያመለክታል። ማርያም አገልጋዮችን ኢየሱስን እንዲታዘዙና እሱ ያለውን እንዲያደርጉ እንደገና ሐሳቡ መስጠቷ ይታወቃል። በዮሐንስ ወንጌል ምዕራፍ 2 ላይ የሚገኘው በቃና ዘገሊላ ከተማ ውስጥ የተደረገው ሰርግ በዓል ኢየሱስ ያደረገውና የመጀመሪያ ተአምር ሆኖ ተመዝግቧል። አይሁድም እንደሚያደርጉት የማንጻት ልምድ ስርዓት መሰረት 6 ድንጋይ ጋኖች በዛ እንደነበረው ተመዝግቧል። እያንዳንዳቸው ታሪክ እንደምናገር ከሆነ 2 ወይም 3 እንስራ የሚል አቅም ያላቸው መሆናቸው ይታወቃል። ኢየሱስም ጋኖቹ ላይ ውሃ ይሙሉ በማለቱ ተናግሯል። ጎደሎ ሳይሆን እስከ አፋቸው እንደሞሉ ቃሉ ይናገራል። አሁንም ቀዳችሁ ለታዳሪው ስጡት በማለቱ ሲናገር ኢየሱስ ውሃውን ወደ ወይን ጠጅ እንዴት እንደቀየረ ግን ትልቅ ተአምር ሆኗል። የድንጋይ ጋኖቹም ለአይሁዶች የማንጻት ስርዓት ልምድ ትልቅ እንስራዎች እንደነበሩም ተመዝግቧል። አገልጋዮቹም ገና ላይ ሳለው ውሃ እንደሞሉ ካዘዙ በኋላ ውሃውን ለታዳሪው እንደሰጡትም ከተደረገ በኋላ በዮሐንስ ወንጌል ምዕራፍ 2 ቁጥር 9 እንደምናገር አሳዳሪው የወይን ጠጁ የሆነ ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ማለቱ ቃሉ ተናግሯል። ውሃን የቀዱት አገልጋዮች ግን ያውቁ ነበር ያለው ወንጌል አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካም የወይን ጠጅ ያቀርባል፣ ከሰከረ በኋላ ግን ማናኛውን አንተስ መልካም የወይን ጠጅ እስካሁን አቆይታል በማለቱ አስገራሚ ነገር ተናግሯል። አሳዳሪው ኢየሱስን ተአምር እንዴት እንደተገነዘበ ያሳያል። አሳዳሪውም ኢየሱስም ይህንን ምልክት የመጀመሪያ በቃና ገሊላ አድርጓል፣ ክብሩንም ገልጧል። ደቀ መዛሙርቱም በእርሱ እንዳመኑ ቃሉ በይፋ ተናግሯል። ኢየሱስ ይህንን ተአምር ያደረገው ክብሩና ለመግለጥ ደቀ መዛሙርቱም በእርሱ ላይ እንዳመኑ ያሳያል። ይህ ተአምር ኢየሱስ የመጀመሪያ ተአምር ተብሎ በዮሐንስ ወንጌል ላይ ተመዝግቧል። ኢየሱስ ውሃን ወደ ወይን ጠጅ መቀየሩ ያደረገው የመጀመሪያ ተአምር ቢሆንም ክብሩንም በመግለጥ የደቀ መዛሙርቱን እምነትም አይቷል። ዛሬም ቢሆን መራራ ህይወታችን ጣፋጭ እንዲሆን እንጀራ የሆነውን ክርስቶስ ኢየሱስን በልባችን እንዲይዝ እያልኩኝ የዛሬ ዜና መልእክቱ ይሄንን ይመስላል። እስከ መጨረሻ ከኔ ጋር አብራችሁ ስለነበራችሁ አመሰግናለሁ። ባላችሁበት ሰናይ ጊዜ ተመኘው። ጤና ይስጥልን። ዜና ግን አብቅቷል። እስካሁን ድረስ